በዚህ ቪዲዮ እንዴት 5 ብር ብቻ ኖሯችሁ ወራዊ ፓኬጅ መግዛት እንደምትችሉ አሳያችኋለሁ። እንደምታውቁት ቴሌብር ላይም ሆነ ፓኬጅ መግዣ ላይ የድምጽ ዝቅተኛ ወራዊ ያለው 50 ብር ነው። በዚህ ቪዲዮ ግን እንዴት በ5 ብር ወራዊ ፓኬጅ መግዛት እንደምትችሉ እና ሌሎችንም አይነት ፓኬጆች በዝቅተኛ ዋጋ ወራዊም ይሁን ሳምንታዊ እንዴት መግዛት እንደምትችሉ አሳያችኋለሁ። ሬጂስተር ከማድረግ አንስቶ እስከ መጨረሻው ፓኬጁን እስከ መግዛት ድረስ ስቴፑን አሳያችኋለሁ። ተከታተሉ። በመጀመሪያ ማይ ኢትዮ ቴሌኮም አፕ ስልካችሁ ላይ ከሌለ ፕሌይ ስቶር ላይ ገብታችሁ ማይ ኢትዮ ቴሌኮም ብላችሁ ሰርች አድርጉ። ከዛ ይሄው ከላይ የሚመጣላችሁን ኢንስቶል አድርጉትና ክፈቱ ማለት ነው። ልክ ስከፍቱት ያው እንደዚህ ነው የሚያመጣላችሁ። አካውንት ካላችሁ ሳይን ኢን ታደርጋላችሁ። ከሌላችሁ ደግሞ ከታች ሳይን አፕ የሚል አለ፣ እሱን ትነካላችሁ። ከዛ እዚህ ጋር የምትከፍቱበትን ቁጥር ታስገባላችሁ ማለት ነው። ከዛ አስገብታችሁ አክሴፕት የሚለውን ትነኩና ሳይን አፕ ትሉታላችሁ። ይሄው እንደምታዩት የተከፈተበት ከሆነ the account has been registered ይላችኋል። ስለዚህ ሌላ ቁጥር ታስገባላችሁ ወይም ደግሞ ሎጊን ሚለው ላይ ትሄዳላችሁ ማለት ነው። ስለዚህ እዚህ ጋር እኔ ቁጥር ቀይርና ድጋሚ ሞክራለሁ። አዲስ ለመክፈት ስለሆነ ቁጥር ቀይሬ ድጋሚ ሞክራለሁ ማለት ነው። እሺ ይሄው ድጋሚ ቁጥር ቀይሬ ሌላ ቁጥር ቀይሬ ሞክራለሁ ማለት ነው። አስገብቼ ቁጥር ታስገቡና አክሰፕት ሚለውን ነክታችሁ ሳይን አፕ ትላላችሁ። ከዛ ሲማችሁ ላይ ቬሪፊኬሽን ይላክላችኋል ማለት ነው። ከዛ እሱን ኮፒ ታደርጉና እዚህ ባዶ ቦታው ላይ አስገብታችሁ ኮንፊርም የሚለውን ትነካላችሁ። ከዛ እዚህ ጋር ጥያቄዎች ያመጣላችኋል። ይሄ የሚጠቅመው ለምንድን ነው? ፓስወርዳችሁን ከረሳችሁ ለማስታወስ ይጠቅማችኋል። ለምሳሌ በርዝዴ ያለ ቁጥሮች አሉ። ብቻ እናንተ የምታስታውሱትን ነገር እዚህ ጋር ይጠይቃችኋል። ሴኩሪቲ ኩዌስችን እናንተ ታስገባላችሁ ማለት ነው። ለምሳሌ የተወለዳችሁበትን ቦታ ማትረሱ ከሆነ ከነዚህ ውስጥ ዩር በርዝ አድሬስ የሚለውን ትመርጡና አንሰር ላይ የተወለዳችሁበትን ቦታ ታስገባላችሁ ማለት ነው። ስለዚህ ማትረሱትን እናንተ መርጣችሁ አስገቡ። ከዛ እዚህ ኢንተር ፓስወርድ የሚለው ላይ ፓስወርዳችሁን ማትረሱትን 2 ጊዜ ታስገባላችሁ ማለት ነው። ከዛ ኮንፊርም ስል ምን ይላል? ሎወር ኬዝ፣ አፐር ኬዝ፣ ቁጥር ምናምን አስገባ ይላል። ስለዚህ ምን እናደርጋለን? ቀላቅለን እናስገባለን ማለት ነው። ይሄው እዚህ ስክሪኑ ላይ ያለውን አይነት ፎርማት ተጠቅማችሁ አስገቡ። 2 ካፒታል ሌተር፣ 2 ስሞል ሌተር እና 2 ቁጥሮች ይሄው ስክሪኑ ላይ ባለው ፎርማት እንደሚመቻችሁ አድርጋችሁ እናንተ ተጠቀሙ ማለት ነው። 2 ካፒታል ሌተር፣ 2 ስሞል ሌተር እና 2 ቁጥር የምታስታውሱትን ፓስወርድ ላይ ታስገባላችሁ ማለት ነው። ከዛ ሬጂስትሬሽን ኢዝ ሰክሰስፉል ይላችሁና ወደ ሎጊን ፔጅ ይመልሳችኋል ማለት ነው። ከዛ እሱ ቦታ ላይ የከፈታችሁበትን ቁጥርና ፓስወርድ ታስገባላችሁ ማለት ነው። ያው ፓስወርዱ ካፒታል ስሞል እና 2 ቁጥር ያልኳችሁ ነው ማለት ነው። ሌላ አይነት ስትሞክሩ ሊያስቸግራችሁ ስለሚችል ነው እኔ ይሰራልኝን ነው የምነግራችሁ። እንግዲህ መሞከር ትችላላችሁ እናንተ። እዚህ ከመጣችሁ በኋላ ሎጊን ታደርጋላችሁ ማለት ነው፣ ሳይኒን። ከዛ አንዴ ቬሪፊኬሽን ይጠይቃችኋል። ጌት ኮድ ሚለውን አንዴ ትነካላችሁ። ከዛ 6 ዲጂት ቁጥር ስልካችሁ ላይ ይገባል። እሱን እዚህ ባዶ ቦታው ላይ 6 ዲጂት ነው ታስገቡና ሳይን ኢን ትላላችሁ ማለት ነው። ስለዚህ አካውንት መክፈቱን ጨርሳችኋል አሁን። ስለዚህ ፓኬጁን ለመግዛት አሁን ምን እናደርጋለን? እዚህ ከታች ክሪኤት ፓኬጅ ሚል አለ፣ እሱን እንነካለን። እንዳልኳችሁ ዝቅተኛውን ባለ 5 ብር ወራዊ ፓኬጅ እየገዛው ማሳያችሁ። እዚህ
ሰልፍ እና ጊፍት የሚል አለ። ለራሴ ስለሆነ ሰልፍ የሚለውን መርጣለሁ። ጊፍት ለማድረግ ከፈለጋችሁ ጊፍት ትሉና እዚህ ጋር ስልክ ቁጥሩን ማስገባት ትችላላችሁ። ስለዚህ ሰልፍ ልና ሴሌክት ቫሊዲቲ ለምን ያህል ጊዜ የሚቆይ ነው የፈለገው። መንዝሊን ያልኩት መንዝሊን እላለሁ። ከዛ እነዚህን ሰርክሎቹን እንደዚህ ከፍ ወደ ጎን ወደ ግራ ወደ ቀኝ በማድረግ መጠኑን ሰሌክት ታደርጋላችሁ ማለት ነው። እኔ አሁን የቮይስ ስለሆነ የፈለግኩት በ5 ብር የቮይስ ሰሌክት አደርጋለሁ። አሁን ለምሳሌ 21 ሚኒት ስንት እንደሆነ ለማወቅ እዚህ ከታች ሾው ፕራይስ እለዋለሁ። 8 ብር ይላል። እሺ እንቀንስ። ለምሳሌ 10 ደቂቃ ስንት ብር? 4 ብር። 12 ደቂቃ። ስለዚህ 12 ደቂቃ ኦልሞስት 5 ብር ነው። ስለዚህ 12 ደቂቃ እገዛለሁ ማለት ነው። ከዛ ባይ የሚለውን ነካለሁ። ከዛ ያው ኮንፊርም ያደርግላችኋል ዋን ታይም። ከላይ ደግሞ ሪከሪንግ የሚል አለ። በየወሩ ራሱ ይገዛላችኋል። ያው እኔ ዋን ታይም ስለሆነ ዋን ታይም እለዋለሁ። ከዛ እዚህ ከታች ጌት የሚለውን አንዴ ትነካላችሁ። ከዛ ቬሪፊኬሽን 6 ዲጂት ይገባላችኋል። እሱን ታስገባላችሁ ማለት ነው። ከዛ ኮንፊርም ስትሉት ይኸው ኮንግራጁሌሽን አክሽን ደን ሰክሰስፉል ይላችኋል ማለት ነው። ከዛ ወዲያው ደግሞ ሜሴጅ ይገባላችኋል። ይኸው ፓኬጁ እንደተገዛ ሜሴጅ ይገባልኛል ማለት ነው። ስለዚህ ይህን መንገድ በመጠቀም እናንተም የምትጨርሱትንና ለእናንተ የሚበቃችሁን ፓኬጅ መርጣችሁ ለረጅም ጊዜ መጠቀም ትችላላችሁ ማለት ነው። የሚባክን ፓኬጅ አይኖራችሁም በዚህ መንገድ። ስለዚህ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።